ሄርሜላ እንግዲህ አብሬሽን አፋጠጠችው። የማታ ቪዲዮ ካየች በኋላ አብርሃም አሁንም ለሩታ ስሜት አለህ ወይ? ማታ እየታየብህ የነበረው ነገር ለሩታ ስሜት እንዳለህ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። እባካችሁ ላይክ አድርጉኝ። ላይክ ሳታረጉ እንዳትወጡ። ለእናንተ ላይኩ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል ማለት ነው። እና ቤተሰቦች እንግዲህ ማታ እንዳየነው አብርሽ ቤት የተለቀቀው ቪዲዮ ሩታ ይቅርታ ጠይቃ ነበር። ሄርሜላ ደግሞ እንዴት ይቅርታ ስትጠይቃት ያሳየሃት ፊት ለሷ ዛሬም ስሜት እንዳለህ ነው። እውነቱን ንገሪኝና ከዛ በኋላ እንነጋገርበታለን፣ እናወራለን ነው ያልካት። እንዴት እኔ ህይወት ጀምር ያለው የሚል ነገር አንተ አልተናገርክም። እኔ ሌላ ህይወት አለኝ ከአንቺ ጋር በምንም አይነት ምቀጥልበት አይነት ጉዳይ የለም። እኔ የራሴን አዲስ ህይወት ጀምር ያለው ብለህ አልተናገርካትም። የኔን ስም እንኳን አላነሳህም። ዛሬም አንተ ለሩታ ስሜት አለ፣ ተግባርህ የሚያሳየው ያንን ነው እያለች እንግዲህ አብርሽን እያፋጠጠችው ነው ማለት ነው። ምንም ማድረግ አይቻልም እኮ ውሽሚትዬ፣ እኛ ነግረንሻል፣ ተናግረን ደክሞናል። የወለደ ሰው መቼም ቢሆን ተለያይቶ አይለያይም። አዎ ማታ አብርሽ እንዳየነው ቪዲዮ ለሩታ ያሳየው ስሜት እንደማይፈልጋት አይደለም። ሁላችንም ያየነው ነገር ነው። እንደማይፈልጋት አይደለም። ያኔ አሁን የተፈጠረብኝ ችግር ንገሪኝና ከዛ በኋላ ችግር የለም ይቅርታ አረግልሻለሁ፣ ሁሉንም ደግሞ በሂደት ተነጋግረን እንፈታዋለን ነው ያላት። እኔ የራሴ ህይወት ጀምሬያለሁ፣ እኔ ካንቺ ጋር ህይወት ሊኖረኝ አይችልም አላለም። ለምን? ዛሬም ቢሆን አብርሽ ለሩታ ስሜት አለው ማለት ነው። ገባችሁ? እና ይሄ ነገር ደግሞ ሄርሜላ ጠንቅቃ ልታውቀው ይገባል። ሊደንቅሽም አይገባም ሄርሜላ። ምክንያቱም ይሄ ነገር የተፈጠረው ዛሬ ብቻ አይደለም፣ ከአንድም ሁለቴ ከህይወቴ ውጪ እኔ ሩታን በጣም ነው የማፈቅረው፣ ከሷ ጋር መኖር ነው የምፈልገው ብሎ ብዙ ጊዜ ከጠገቧ አርቆሻል። ርቄ አርቅም ብለሽ ፍጥጥ ብለሽ ፈጣጣ ሆነሽ የተቀመጥሽው አንቺ ነሽ። ይሄ ነገር ደግሞ ጊዜ ይፈጃል እንጂ መፈጠሩ ማይቀር ነገር ነው። ሄርሜልዬ ውሽሚትዬ፣ የውሽሚት ደግሞ የመጨረሻ ጣፋንታ ሲጀመርም ይሄ ነው። ይሄን አታውቂም? እና እንግዲህ ፋሚሊ ሄርሜላ በዚህ በኩል እየተፍጨረጨረች ትገኛለች። ትፍጨረጨራለች፣ ትወጣለች፣ ትወርዳለች እንጂ ምንም ማድረግ አትችልም። እንግዲህ የሆነው ሆኗል፣ የሚሆነውም ይሆናል ማለት ነው። ሩታና አብርሽ አብረው ይሆናሉ። እንግዲህ አብርሽ ይሄ ለተፈጠረበት ነገር ጭንቅላቴ ላይ ጥያቄ አለኝ፣ ለዛ መልስ ማግኘት እፈልጋለሁ ነው ያለው። ያንን መልስ ካገኘ ስተቱ ማጋ እንዳለ ከተረዳ ሩታ ይቅርታ የማይቀበልበት ምክንያት ምንም ምክንያት የለም ማለት ነው። ለዚህ ነገር ደግሞ ተጠያቂ ሩታ እንዳልሆነች ሁላችንም እናውቃለን። እያወቅን ነው እንጂ ሩታ ላይ እንትን የምንለው ሩታ በፍጹም የልጇን አባት እንዲህ ልታረግ አትችልም ማለት ነው። እንዲህ ለማድረግ ብትፈልግ ኖሮ ደግሞ ገና ትላንትና ገና ይዛኔ እርጉዝ ሆናን በእርግዝናዋ ጥሏት ሲሄድ ከሷ ጋር የተለያዩ እንትኖች ሲያሳልፍ ያኔ ገና ታረግ ነበር፣ የምታረገው ነገር ቢኖር ማለት ነው። ስለዚህ ያም ሆነ ይህ ሩታ ከዚህ ነገር ነፃ ናት። ብቻ ይሄ ነገር እውነቱ ከወጣ አብርሽ ከሩታ ጋር ህይወቱን ይቀጥላል ማለት ነው። አብረው ሆነው ልጃቸውን ያሳድጋሉ ማለት ነው። እንግዲህ ብዙዬም ትናንትና ፊቷ እያጨማደደች ነበረ። ያልገባኝ ነገር ፋሚሊ ልዑሌና የሆነ ቦታ ግን ልዑሌና የብዙዬ እንትን ሪአክሽን በጣም አስቆኛል። ፎቶዋቸው አንስተዋቸው ፖስተው አይቼ በጣም ነው ያሳቀኝ። ብዙዬ እኔ በሱ ህይወት አያገባኝም ትላለች፣ አንደበቷ መወሰን የሚችለው ትላለች። አንደበቷ ሌላ፣ ተግባሯ ሌላ። ብዙዬ ንግግሯ ሌላ፣ ተግባሯ ሌላ። ጭራሽ የሄርሜላ ስም እንኳን ስታነሳ ሄርሜላን ስም አታንሺ አለች እኮ። ጠበቃ ልትቆም ማለት ነው። ፋሚሊ አስባችሁታል? እውነት ግን ወጥቶ ማለት ነው
አብርሽ እውነቱን አውቆ የሩታ ንጹህነት ሲያቅ ብዙዬ ግን አንቺ ከሩታ ጋር ያለሽ ቅርርብነት ምን ይሁን? የምሬን ነው። ምን ይሁን? በምን አይነት መንገድ ይሁን ከሩታ ጋር የምትቀጢ? ብዙዬ አብርሽ ብዙዬ መርጦ የመጣ ቀን በዚህ ልክ ለሷ ያለሽ ጥላቻ በልክ ብታረጊው የተሻለ ነው። ልዑሌን ወደሽ ደግሞ ሩታን መጥላታችም ልዑሌ የወጣው ከሩታ ሆድ እስከሆነ ድረስ ማለት ነው። እና ብቻ በቃ የሆነ ትላንትና የአብርሽ ሪአክሽን እንዳያችሁት ቪዲዮ ላይ ይሄን አክል ለሩቻ ከሩታ ጋር መኖር አልፈልግም የሚል አይነት እንደ በፊቱ እንደምናየው አይደለም። የፈለገው እሱ ያንን ጥያቄ እንዲመለስለት ነው። ከዛ በኋላ ይቅርታዋም መቀበል እንደሚችል ነው። ገብቷችኋል? እና ያ ቀን ደግሞ እኛ ተስፋ አንቆርጥም፣ በተስፋ እንጠብቃለን። እኛ የሩታ ደጋፊዎች ተስፋ አንቆርጥም። ሩታዬም የኔ ጀግና የኔ ጀግኒት በፍጹም ተስፋ እንዳትቆርጭ። ነገም ሌላ ቀን ነው። ትላንትና ያረግሽው ነገር ትክክል ነው። በቃ ትክክለኛ ነገር ነው ያረግሽው። ይቅርታ መጠየቅ ትልቅነት ነው። እንኳን ይቅርታ አንቺ ጠየቅሽው። ጥፋተኛ ሁኝም አትሁኝም እንኳን ይቅርታ ጠየቅሽው። ይቅርታሽ ደግሞ የሚገባው ቀን ይገባዋል። ያኔ ተጸጽቶ ወደ አንቺ የሚመለስ ቀን፣ የአንቺን ንጹህነት ያረጋገጠ ቀን፣ ያ ቀን ይገባዋል። እና ሩታዬ በፍጹም ተስፋ አትቁረጪ። እኛ እህቶችሽ አለን ከጎንሽ። ፈጣሪ ደግሞ አብራችሁ ሆናችሁ ትላንትና እንዳወራችሁ ለልጃችሁ ስትሉ አብራችሁ ሆናችሁ ልጃችሁን በፍቅር በደስታ የምታሳድጉበት ጊዜ ፈጣሪ ቅርብ ያድርግላችሁ ነው የምለው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። እወዳችኋለሁ።